ሰላም እንዴት ናችሁ? የቴክ ሃስለር ቤተሰቦች፣ በዛሬ ቪዲዮ ደግሞ የባይናንስ አካውንታችሁን ተጠቅማችሁ እንዴት $1 ጀምራችሁ እስከ 10፣ 20 ወይም እስከ $100 ድረስ ልትሰሩ ትችላላችሁ። ምክንያቱም ይሄ ኢቨንት የተዘጋጀው ወደ 4 ሚሊዮን ያህል ዶላሮችን ለሰዎች ለማከፋፈል ነው፣ ለባይናንስ ተጠቃሚዎች ማለት ነው። እና በዚህም እስካሁን ድረስ አንድ ቢኤንቢ ሁላ ወይም ደግሞ 580 ምናምን ዶላር የሚወጣ አንድ ቢኤንቢ ያሸነፈ ሰው ሁላ አለ። በአጠቃላይ የተቀመጠው ሪዋርድ እስካሁን ወደ 99 ቢኤንቢ ያህል አለ ማለት ነው። ስለዚህ ከዚህ ሪዋርድ ለመካፈል እናንተ ምን ማድረግ እንዳለባችሁ በዚህ ቪዲዮ ሙሉ ስቴፑን አሳያችኋለሁ። በጣም ቀላል ነገር ነው፣ የተካበረ ነገር የለውም። ስለዚህ ሁላችሁም ከዚህ ሪዋርድ መካፈል ትችላላችሁ። ስለዚህ ሙሉ ስቴፑን በዚህ ቪዲዮ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁና እንደዚህ አይነት የቴክ ኮንተንቶችና የኦንላይን ስራዎችን ለማግኘት ሰብስክራይብ ማድረግና እንዲሁም ይሄን ቪዲዮ ላይክ ማድረግ እንዳትረሱ። አሁን ወደ ቪዲዮ። በመጀመሪያ የቴሌግራም ቻናል ላይ የለቀኩላችሁ የኢቨንቱ ሊንክ አለ፣ ወይም ደግሞ እዚህ ጋር የምትመለከቱት ይሄ ፖስቸር ከቴሌግራም ቻናል ላይ ያመጣችሁ ወደ ጋላሪያችሁ ሴቭ ታደርጉታላችሁ። ከዛም በመቀጠል ይሄንን ኪዋር ኮድ ይዛችሁ ወደ ባይናንሳችሁ በመሄድ እዚህ ጋር የምትመለከቷት እቺ የስካም ምልክቷን አንድ ጊዜ ትነኳታላችሁ። በመቀጠል ወደ ውስጥ ከገባችሁ በኋላ እዚህ ጋር እንደምትመለከቱት አፕሎድ ኪዋር ኮድ የሚል አለ። እሱን አንዴ ትነካላችሁ። ከዛም ይሄን ኪዋር ኮድ ታስገቡታላችሁ። ከዛም እሱ በቀጥታ ወደ ኢቨንቱ ይወስዳችኋል። ከዛ ኢቨንቱ ላይ ገብታችሁ ደግሞ ያለውን ፕሮሰስ ሙሉ የማሳየት ይሆናል። ኢቨንቱ ውስጥ ስትገቡ ልክ እዚህ ጋር እንደምትመለከቱት እዚህ ጋር አንድ ሳጥን ክፈቱ ይላችኋል። ይሄንን ሳጥን ኦፕን እንለዋለን። እንደምትመለከቱት አሁን እዚህ ጋር አንድ ዩኤስዲሲ የትሬዲንግ ፊር ቤት ቦቸር አግኝቻለሁ። ይሄንን የምንጠቀመው ስፖት ላይ ፊውቸር ላይ ትሬድ በምታደርጉ ሰዓት የሚቆርጥባችሁን ፊ ለመሸፈን ነው። ግን ከዚህ የተለየ ሪዋርድ የምናገኝበትን አሳያችኋለሁ። ይሄንን ኦኬ ብላችሁ ታስቀምጣላችሁ ማለት ነው። ከዛ እዚህ ጋር ወደ ላይ ስክሮል አድርጉ ይላችኋል። ለስኪ ስታርት ትሉትና እዚህ ጋር እንደምትመለከቱት 9 ስቴፖች አሉ። 9 ስቴፖች ሲጨርሱ በአጠቃላይ ወደ 99 ቢኤንቢ ያለ ከነዛ ውስጥ ተከፋይ ትሆናላችሁ ማለት ነው። እዚህ ጋር ግን የመጀመሪያ የምታደርጉት ለምሳሌ እዚህ ጋር ዲፖዚት ጌትዌይ የሚል አለ። አሁን ይሄንን ስትነኩ እንደምትመለከቱት እስከ $10 ድረስ መከፈል የምትችሉበት ነው። ይሄም ደግሞ ከሌላ ኤክስቼንጅ ምናምን ወደ 20 ዩኤስዲሲ ወይም ደግሞ ዶላር ዲፖዚት በምታደርጉበት ሰዓት እዚህ ጋር እንደምትመለከቱት 20 ዩኤስዲሲ በሚደርስበት ሰዓት ከሌላ ክሪፕቶ ዲፖዚት የምታደርጉት ነገር እስከ $10 የሚደርስ ሽልማት ይሰጣችኋል ማለት ነው። ይህን እንዴት እንደምታደርጉ ላሳያችሁ። ስለዚህ አሁን እኔ ዲፖዚት ላድርግና ሽልማቱ ሲቀበል ላሳያችኋለሁ። እናንተም ከጓደኞቻችሁ ሊሆን ይችላል ወይም ሌላ ኤክስቼንጅ ላይ ዶላር ካላችሁ $20 የሚያህል ዲፖዚት በማድረግ እዚህ ጋር ሽልማት መቀበል ትችላላችሁ። አሁን እኔ ዲፖዚት አድርጌ የሚሰጠኝ ሽልማት ላሳያችሁ። አሁን ከሌላ ኤክስቼንጅ $10 ሁለት ጊዜ ዲፖዚት በማድረግ $20 ደርሻለሁ። ወደ ኢቨንቱ ተመልሼ ስንት እንደሰጠኝ ቼክ እናድርግ። እዚህ ጋር ስታርት የሚለውን ነካዋለሁ። አሁን ወደ ኢቨንቱ ገብቻለሁ። እዚህ ጋር እንደምትመለከቱት ዲፖዚት ጌት ወይ የሚለውን ጨርሻለሁ። እዚህ ጋር ክሊክ ስናደርገው አሁን $20 ዲፖዚት አድርጌ ስለጨረስኩ አንድ ሳጥን ሰጥቶኛል ማለት ነው። እሱን ኦፕን እለዋለሁ። እንደምትመለከቱት ኦፕን ስለው 0.0018 ቢኤንቢ ሰጥቶኛል ማለት ነው። ይሄም አይ ቲንክ ወደ $1 ምናምን የሚሆን ይመስለኛል። አሁን ይሄንን ጨረስኩ ማለት ነው። እዚህ ጋር ይሄን ሽልማት አግኝቻለሁ ወደ $1 የሚደርስ። ከዛም እንደምትመለከቱት ይሄም ደግሞ አሁን ከትንሽ ሰዓታት በኋላ ነው የሚገባልኝ ወደ አካውንት ክሬዲት የሚሆነው ማለት ነው። በመቀጠል ይሄኛውን ደግሞ ስንነካው እዚህ ጋር እንደምትመለከቱት ደግሞ $200 ስፖት ላይ ትሬድ በማድረግ ቮሊዩማችሁ $200 ሲደርስ እንደዚሁ እስከ $199 ድረስ ሽልማት አለ ይላል ማለት ነው። ስለዚህ $10 ወይ $5 ካላችሁ ያን $10 ደጋግማችሁ ባይና ሴል በማድረግ $200 ቮሊዩም መድረስ ነው። ከዛም በኋላ እዚህ ጋር እንደዚሁ ተጨማሪ አንድ ሳጥን ይሰጣችኋል። እሱ ላይም ደግሞ እንደድላችሁ ዶላር ታገኛላችሁ እስከ $199 ድረስ። ከዛም ደግሞ እሱን ከጨርሳችሁ በኋላ እዚህ ጋር ሌላ አንድ አለ እስከ $5 እዚህ ጋር እንደምታገኙት $9 ዩኤስዲሲ በመግዛት ለ2 ቀን ታቆይታላችሁ። ፍሌክሲብል የሆነ ኢርን ላይ ማለት ነው። ሰብስክራይብ ታደርጋላችሁ $9 ዩኤስዲሲ። እሱን ለ2 ቀን ስታስቀምጡት እዚህ ጋር እስከ $5 ይሰጣችኋል ማለት ነው። በአጠቃላይ እዚህ ጋር እነዚህ ወደ 9 ስቴፖች አሉ። እነሱን ሙሉ ሲጨርሱ ወደ 99 ቢኤንቢ ካለው ከነሱ ውስጥ ትካፈላላችሁ ማለት ነው። ይሄንን
ታስክ በዚህ መልኩ መስራት ትችላላችሁ። ሌሎቹ ቀላል ስለሆኑ ነው። ቪዲዮ የሚያስፈልግ ከሆነ በቀጣይ ፓርት 2 የምሰራላችሁ ይሆናል ማለት ነው። ለዛሬ የነበረኝ ቪዲዮ ይሄን ይመስላል ማለት ነው። እዚህ ጋር እንደምትመለከቱ በቀላሉ እንደዚህ ዶላር ማግኘት ትችላላችሁ ማለት ነው። ማንኛውም ያልገባችሁ ካለ ደግሞ ኮመንት ላይ ጠይቁኝ። የኢቨንቱን ሊንክ ወይም ደግሞ ይሄንን ኪዋር ኮዱን ደግሞ ቴሌግራም ቻናል ያስቀምጨላችኋለሁ። አቴክ ሀስለር ብላችሁ መግባት ትችላላችሁ። ወይም ደግሞ ሊንኩን ኮመንት ላይ ስለማስቀምጥላችሁ በዛ ገብታችሁ ታገኙታላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ። ይመቻችሁ።